ድንገት አፉ ሲጣመም እጅና እግሩ መቆም አቅቶት ሲዝል ወይም ደግሞ ንግግሩ ተለግሞ መናገር ሲያቅተው የማቅለሽለሽ ስሜት ሲሰማውና የሆድ ቁርጠት ተሰማኝ ምናምን ብሎ ፊት ሲነቅል አይታችሁ ታውቃላችሁ? በማህበረሰባችን ውስጥ መጋኛ መታው ተብሎ በስፋት የሚታመነው ይህ ድንገተኛ አደጋ በእርግጥ የክፉ መንፈስ ውጤት እንደሆነ ታምናላችሁ? ብዙዎቻችን በዚህ ባህላዊ እምነት ምክንያት ጨለማ ቤት ውስጥ ዘግተን ወይም ደግሞ ጭስ አጥመን የምናዋክናቸው ጥቂት ሰዓታት የአንድን ሰው ሙሉ ህይወት አካል ጉዳተኛ ሊያደርግ አልፎም ተርፎም ደግሞ ለሞት ሊዳረግ እንደሚችል ታውቃላችሁ? ሰላም ውድ የቻናሌ ተከታታዮች እንደምን አላችሁልኝ? አዲስ ሆናችሁ እንኳን ደህና መጣችሁ። በዚህ ቻናል ጤና ነክና አዳዲስ የቴክኖሎጂ መረጃዎችን የምናቀርብበት ቻናል ነው። የዚህ ቻናል ፋሚሊ ካልሆናችሁ አሁንም ሰብስክራይብ በማድረግ ፋሚሊ ሁኑ። ታዲያ ወደ ዛሬው መልእክት ሲመጣ መጋኛ ተብሎ ስለሚጠራው ድንገተኛ አደጋና ከጀርባው ስላለው አስፈሪ የሕክምና ሁኔታ ስለሆነው ስለ ስትሮክ በዝርዝር እንነጋገራለን። እናም በተጨማሪ ህይወት አዳኝ የሆኑትን አራት ወሳኝ ምልክቶችና በፍጹም መደረግ የሌለባቸው ስህተቶችን ለማወቅ እስከ መጨረሻው አብራችሁን ትቆዩ በአክብሮት ጋብዛለሁ። በመጀመሪያ መጋኛን በባህላዊ እይታና በሳይንሳዊ እይታ ምን ይመስላል የሚለው። ይህ መጋኛ የሚለው ቃል በባህላችን አንድ ሰው በሰላም ውሎ ድንገት ሲደነዝዝ፣ ፊቱ ሲጣመም ወይም ደግሞ አካሉ ሲመደመድ፣ ፊት ሲነቅል ክፉ መንፈስ አገኘው ብለን እናስባለን አይደለ? ይህ የመጣው ደግሞ ለምን መሰላችሁ? አደጋው የሚከሰተው በጣም በድንገተኛ ሁኔታ ወይም ደግሞ ድንገት ሳናስበው ከመሆኑ የተነሳ ይህን ስያሜ አግኝቷል። ነገር ግን የሕክምናው ሳይንስ ይህን ፈጽሞ በሌላ መንገድ ነው የሚተረጎመው። ይህም መጋኛ የሚባለው ምልክት 100% ስትሮክ እንደሆነ ወይም ደግሞ የፊት ነርቭ መዛል ቤስ ፓልሲ የምንለው ማለት ነው። አብዛኛውን ጊዜ ግን ጉዳዩ የስትሮክ ምልክት እንደሆነ ነው የሚነገረው። ስትሮክ ማለት ደግሞ ምንድነው? ወደ ጭንቅላታችን ደም የሚወስደው ስር የደም ስራችን ማለት ነው ድንገት ሲደፈን ወይም ደግሞ ሲበጠስና ደም መፍሰስ ሲጀምር የጭንቅላታችን ሴሎች በኦክሲጅን እጥረት ምክንያት መሞት ሲጀምሩ ያኔ ስትሮክ እንለዋለን። እና ስለዚህ ጉዳዩ የመንፈስ ወይም ደግሞ የክፉ መንፈስ ሳይሆን የደም ስር አደጋ ሊሆን እንደሚችል መገንዘብ አለብን ማለት ነው። እና ታዲያ አንድ የቤተሰባችን አባል ወይም ደግሞ አብሮን ያለ ሰው ላይ የተከሰተው አደጋ ስትሮክ መሆኑን በምን ልናውቅ እንችላለን ለሚለው በዓለም አቀፍ ደረጃ ሁላችንም የምንስማማበት ፋስት የሚባሉ ምልክቶች አሉ። ፋስት ኤፍ ስታንድ ፎር ፌስ፣ ኤ ደግሞ አርም፣ ኤስ ስፒች እና ቲ ደግሞ ታይም። እያንዳንዱን በቅደም ተከተል እናያቸዋለን። ኤፍ ወይም ደግሞ ፌስ ያልነው ይሄ ፊት በስትሮክ አንድ ሰው መያዙን በተለምዶ መጋኛ መታው ያልነው ሰው እስኪ ፈገግ በል ጥርስን አሳይ ብለን ስንለው አንደኛው የፊቱ ክፍል ከተጣመመ ወይም ደግሞ ካልተንቀሳቀሰ ይህ የመጀመሪያ ምልክት ነው። ኤ አርም ያልነው እጅ ማለት ነው። ሁለቱም እጆቹን ወደ ላይ እንዲያነሳ ጠይቀ ነው። አንደኛውን እጁን አቅማቱ ወደ ታች የሚያወሩ ሆነ ማንሳት የማይችል ከሆነ ይህ ደግሞ ሁለተኛው ምልክት ነው። ኤስ ደግሞ ያልነው ስፒች ነው። ይህም ንግግሩን ነው የምናየው። ቀላል ቃላትን ወይም ደግሞ ስማቸውን እንዲናገሩ እናደርጋለን። በዛ ሰዓት ንግግራቸው ከተኮላተፈ ቃላት ከጠፋባቸው ወይም ደግሞ ጨርሶ መናገር ካልቻሉ ይህ ሶስተኛው ምልክት ነው። የመጨረሻው ታይም ነው። ቲ ያልነው ማለት ነው ሰዓት። እነዚህ ከለያየናቸው ሶስት ምልክቶች ከታዩ ሰዓቱ አሁን ነው። ምንም አይነት ጊዜ ሳናጠፋ ወዲያውኑ ወደ ሆስፒታል ያንን ሰው መውሰድ ይኖርብናል ማለት ነው። በፍጥነት ወደ ሕክምና ካልሄደ ሰውየው አደጋ ላይ ስለሚሆን ማለት። ከዚህ በመቀጠል ደግሞ በፍጹም መደረግ የሌለባቸው ስህተቶችን እናያለን። ሰዎች በዚህ ሰዓት የሚሰሯቸው እና የታካሚውን እድል የሚያጨልሙ ሁለት ትልልቅ ስህተቶች አሉ። የመጀመሪያው ስህተት ምንድነው? መጋኛ ነው በሚል እምነት በጨለማ ቤት ውስጥ ዘግቶ ማስቀመጥ፣ ጭስ ማጤስ ወይም ደግሞ በባህላዊ መድኃኒቶች ብቻ ሰዓት ማባከን። ሁለተኛው ስህተት ድንገት ሰውየው ቀን ላይ ወደ ማታ አካባቢ እንደዚህ አይነት ነገር ከተከሰተ ሳይነጋ አንነካውም ብሎ እስከ ጠዋት ሰውየው መጠበቅ። እነዚህ ነገሮች ትልቅ ስህተቶች ናቸው። ለምን ብትሉ ስትሮክ ከተከሰተበት በመጀመሪያዎቹ ከ3 እስከ 4 ሰዓታት ያለው ሰዓት በጣም ወሳኝ ክሪቲካል የሆነ ሰዓት ነው። በዚህ ሰዓት ውስጥ ወደ ሆስፒታል ደርሶ የደም መርጋቱን የሚያሟሟ መድኃኒት ካልተሰጠው የጭንቅላት ሴሎች ሙሉ በሙሉ ስለሚሞቱ ሰውየው የአካል ጉዳተኛ ሊሆን ይችላል። አልፎ ተርፎ ሰውየው ሊሞትብንም ስለሚችል ማለት ነው። እነዚህ ስህተቶች ፈጽሞ ማድረግ የለብንም። መፍትሄው ታዲያ ምንድነው? ስትሮክ ለያዘው ሰው ወይም ደግሞ ስትሮክ እንዳይከሰት ምን እናድርግ የሚለውን ስናይ መፍትሄው አጭርና ግልጽ ነው። ምልክቱ በታየ በጥቂት ደቂቃዎች ውስጥ ታካሚውን ሲቲ ስካን ማስነሳት ወይም ደግሞ ወደ ትልቅ ሆስፒታል በመውሰድ ምርመራውን አድርጎ በዚህ ወሳኝ የሆኑ ትሪትመንቶች እንዲሰጠው ማድረግ ነው። በተጨማሪ ደግሞ ስትሮክ አስቀድሞ ለመከላከል እንደ ደም ግፊት፣ ስኳርና ኮሌስትሮል ያሉ የጤና እክሎችን በየጊዜው መመርመርና መቆጣጠር ይሄ በጣም ህይወትን የሚታደግ ተግባር ነው ማለት ነው። ታዲያ መጋኛ ብለን የምናልፈው ድንገተኛ መዛል ወይም ደግሞ የጭንቅላት ደም ስር አደጋ ወይም ስትሮክ ሊሆን ስለሚችል ሰዓት ሳናባክን ወዲያውኑ ወደ ሕክምና ተቋም
መሮጥ ይኖርብናል። ጊዜ ማባከን የለብንም። ቅድም እንደነገርኳችሁ ከ3 እስከ 4 ሰዓት ባለው ሰውዬው ወደ ሆስፒታል ካልደረሰ በጣም አደጋ ውስጥ ሊሆን ስለሚችል፣ አካል ጉዳተኛ ሊሆንብን ስለሚችል፣ ህይወቱን ሊያጣ ስለሚችል ማለት ነው። ይህ መረጃ ዛሬውኑ የአንድ ሰው ህይወት ሊታደግ ስለሚችል እባካችሁ ለምትወዷቸው ዘመዶቻችሁ አሁኑ ሼር አድርጉት። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ጠቃሚ የጤና መረጃ ሁልጊዜ እንዲደርሳችሁ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ጤናችሁን ጠብቁ። ሰላም ሰንብቱልኝ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።